ዛሬ እስር ቤት ሄጄ እጅግ የሚያሳዝንና በጣም ልብ የሚሰብር ታሪክ ሰምቼ መጣሁ። የሆነ ፕሮግራም ነበረን እና እስር ቤት ላሉ ሰዎች እንዲዝናኑ፣ እንዲስቁ፣ እንዲጫወቱ ምናምን በየወሩ የምናዘጋጀው ፕሮግራም ነበር። በዛውም እናወራቸዋለን። አንዲት ልጅ አናገርኳት። ሌላ ጊዜ እኔ መላም ማላጠው ሰውን ለማጽናናት እሷን እንዴት አድርጌ ላጽናናት? አንዳንድ ጊዜ እኮ ቃላትም ይጠፋል አይደለ? ለአንዳንድ ህመሞች፣ ለአንዳንድ ስብራቶች እኮ ቃላት ይጠፋል። በእውነት ስታሳዝን፣ እድሜዋ፣ ጊዜዋ፣ ጉልበቷ የተነጠቀች ሴት፣ በግፍ የተነጠቀች ሴት፣ በዛ ላይ የመጨረሻ እስር ቤት ገብታ እድለቢስ የሆነች ሴት ምን አርገታችሁ ታጽናናላችሁ? እንደዚህ ያነስ ታሪኳን ስትነግረኝ በእውነት እስካሁን ድረስ በቃ ስሜቴ ተረብሿል። ጠዋት ነበር ያገኘኋት። እስቲ እናንተ ሐሳብ ስጡበት ብዬ ለእናንተ ላጋራችሁ ነው የመጣሁት። ልጅቷ በህፃንነቷ ገና 18 ዓመት ሳይሞላት ነው ወደ አረብ ሀገር ሄደችው። ያላትን ንብረቷን እድሜዋን እንዳለ ጨፍጭፋ ገንዘብ ያገኘችውን ለወንድ ትልካለች። እዚህ በኒካ አሰረላትና ወደ አረብ ሀገር ላካት ምናምን። ቤተሰቦቿን አንድ እናትና ሁለት ወንድሞች ነው ያሏት። እናትና ወንድሞቿን በቅጡ ሳታግዝ ወጣትነቷን መስዋዕት አድርጋ ለሱ ያላትን ነገር እንዳለ ላከችለት። ቤት እየሰራው ነው ምናምን እያለ ፎቶ እየላከላት ያላትን ነገር እንዳለ ወሰደባት። ከዛ በኋላ ቤተሰብ፣ ጓደኛ ሁሉ ሰው እየደወለ እንደዚህ ቢላትም እሷ እነሱን ሳይሆን ባሏን በማመን የፍቅረኛዋን በማመን እነሱን እንዳለ ተጣላቻቸው። ከዛ በኋላ ሰው እንዴት ይሄ ሁሉ አመት ይታወራል? የሆነ ነገር አድርጎብኝ ነው እንጂ አለችኝ። ከዛ በኋላ የማይቀረው ቀን ደረሰና ኢትዮጵያ መጣች። ቤት ተሰርቶልሻል፣ ሁሉ ነገር በኔ ነው እያለ ገንዘብ ሲያስልካት የነበረው ሰውዬ ስትመጣ ሌላ አግብቶ 2 ልጆች ወልዶ ጠበቃት። ከዛስ አላቅሽም ማለት ሄደች ፖሊስ ይዛ እማውቀው ነገር የለም ማለት ካዳት። እቺ እድሜዋን የተሰረቀች፣ ጊዜዋን የተሰረቀች፣ ህልሟን፣ ተስፋዋን፣ ሁሉ ነገሯን ጭልምልም ያለባት ልጅ ራሴን ከማጠፋ አለችና ባላት ትንሽዬ ገንዘብ ጨማምራ እሱን አስገደለችው። ስታስገድለው እንግዲህ አስቡት። እቺ ልጅ ላይ መፍረድ እኔ አልችልም። እንዴት ተደርጎ ይፈረዳል? ህልሟን ነው የሰረቀው፣ እድሜዋን ነው የሰረቀው፣ ጊዜዋን ነው የሰረቀው። አታለላት። ከቤተሰቦቿ አቆራረጣት፣ ከእናቷ ጋር አቆራረጣት፣ ከወንድሞቿ ጋር አቆራረጣት። ወንድሞቿ እዚህ ስትመጣ ሁሉም ፊቷን አዞረባት። ያለኝ የመጨረሻ ተስፋዬ ትዳሬ ብላ እሱ ጋር ስትመጣ የወጣትነት ወዟን በልቶ በሷ ላብ ሌላ ትዳር መስርቶ ህይወት ጀምሮ ገደለችው። አላቅማማችው። ግን ምን ያደርጋል? ፖሊስ ያዛት። የተገደለበትን መንገድ አሰቃቂ ስለነበር ፍርድ ተፈረደባት። ዛ ረጅም አመት ሰርታ መጣች። እፎ ይላለው ብላ መጣች። እዚህ ስትመጣ ደግሞ ሌላ መከራ ጠበቃት። በፊት እንኳን እየተከፈላት ነበር እስር ቤት የነበረችው። ያው አረብ ሀገሩንም እስር ቤት በሉ እየተከፈላት ነበር እስር ቤት የገባችው። አሁን በነፃ ከባድ ነገር። አሁን በነፃ እስር ቤት ገባች። እድሜዋ፣ ሁሉ ነገሯ፣ ቅስሟ፣ ሞራሏ እንዴት ተደርጋ እቺ ልጅ አሁን እንዴት ታጽናኗታላችሁ? እንዴት አይዞሽ ልበላት? ከበደኝ። ግን አንድ ነገር አልኳት። ሁሉን የሚያየው በሰማይ አለ አልኳት። በእውነት ሁሉንም በቀን የሚፈርድ ሰው አይቶ እንደዚህ ብሎ ሊፈርድ ይችላል። ሁሉንም በቀን ሊፈርድ የሚችለው የሰማይ አምላክ ብቻ ነው። እቺ ልጅ በእውነት በቃ አንዳንዴም ባም ይደርቃል አይደለ? እንቧ ደርቋል። ስትነግረኝ ነው ያለቀስኩኝ። በቃ ሁሉ ጊዜ ከማልቀሷ የተነሳ እንቧ ደርቋል። አስቡት። ከባድ ነው። ብዙዎቻችን ብዙ ነገር እናማርራለን። በተለይ ኢትዮጵያ ውስጥ ያለን ወጣቶች ገብቶቻል። እኔ የሷን ታሪክ ከሰማው በኋላ አሁን 1ኛ አመት ጨርሳለች እስር ቤት ውስጥ ጉስቁል ብላለች። ራሷን ግን አላጠፋችም፣ ለማጥፋትም አልሞከረችም። ጥንካሬዋን አደነቅኩላት። ብዙዎቻችን የተመቻቸ ኑሮ ውስጥ አሪፍ አልጋ ላይ እየተኛን ቁርስ፣ ምሳ፣ እራት እያገኘን እናማርራለን። እንዴ ህይወቴ እስከመቼ ነው የማይለወጠው? በቃ አንዳንድ ጊዜ አለ አይደለ? በጣም የሚገርማችሁ ነገር
እኛ ምቹ አልጋ ላይ ስንተኛ ቱቦ ውስጥ የሚተኙ ድንጋይ ተንተረሰው የሚተኙ የኛን ኑሮ የሚናፍቁ ብዙ ሰዎች አሉ። ጠዋት ከእንቅልፋችን ስንነቃ የጧቷን ፀሐይ ማየት እየናፈቁ ያጡ ወደ መጨረሻው ወደዛኛው ዓለም ይሄዱ ብዙ ሰዎች አሉ። ጠዋት ተነስተን ፊታችንን ስንታጠብ ጠዋት ተነስቶ ኩላሊቱን የሚያሳጥብ ብዙ ሰው አለ። ጠዋት ተነስተን ቁርሳችንን ስንበላ ምግብ መብላት አቅቶት በቱቦ እየተሰጠው የሚኖር በጣም ብዙ ሰው አለ። የኛን ኑሮ ስንጠላው የኛን ኑሮ የሚናፍቁ በጣም እልፍ ሰዎች አሉ። ስለዚህ አንዳንዴ ሰዎች ዞር ብላችሁ እዩ፣ ወደ ውስጣችሁ ተመልከቱ። አንዳንዴ ጊዜ ደስታ ያጣችሁ ሰዎች እኔ አንዳንዴ ደስታ አጣለሁ፣ ባለኝ ነገር አልረካም። በቃ ይሆን አዚም መጥቶ ያለኝ ነገር እንዳሌለኝ ከንቱ እንደሆንኩኝ እድሜ በከንቱ እየባከነ እንደሆነ ጓደኞቼን አሳይቶ እነሱ እንደተሳካላቸው እኔ ወደ ኋላ እንደቀረው እነሱ ሀብታም እንደሆኑ መኪና እንደገዙ እኔ ግን በእግሬ እየተኳተንኩ እንደሆነ እነሱ የተንደላቀቀ ኑሮ እንደየኖሩ እንደሆነ እኔ ግን ደግሞ መበላውና የሰው እጅ ጠባቂ እንደሆንኩ እንዲሰማኝ ሰይጣን ሊያደርገኝ ይፈልጋል። እኔ ግን እውነት ነው እንዴ ይልና ወደ ውስጥ ይመለከታል። ጤነኛ ነኝ፣ ተነፍሳለሁ። ትልቁ ነገር የሰው ልጅ ትልቁ ነገር ከሀብት ከንብረት ከሁሉ ነገር በእውነት ነው የምላችሁ ጤናን የመሰለ ነገር የለም። ጤና ካላችሁ በህይወታችሁ ምንም አይኖራችሁ። ሰላም ካላችሁ በህይወታችሁ ምንም አይኖራችሁ። 1000 ጊዜ አስረግጬ የምነግራችሁ ነገር እሱ እና እቺ ልጅ ምን ብዬ ላጽናናት? በቃ አንድ ነገር ነው ያልኩት። ከሁሉ ነገር የሚበልጠው ፈጣሪ ፍርድሽን ይፍረድልሽ፣ እሱን ተማመኝ። በእርግጠኝነት እንደዚህ አይነት ህይወት ውስጥ ገብተሽ ከሰው ፍርድ ልታገኛ አትችይም። ማንንም ቢመጣ ሊያጽናናሽ አይችልም። ማን ሊያጽናናት ይችላል? ህይወቷን ኑሮዋን እንደዚህ የተቀማችን ሴት ምን ብላት? እናንተ ምን ትላላችሁ? ምን ብላችሁ ታጽናኗታላችሁ? አሁን ያለችው በወሊሶ ማረሚያ ቤት ነው ያለችው። በጣም ይከብዳል። ንገሩኝ፣ ምከሩኝ፣ እኔ ያለኝን ነገር እጄ አደርስላችኋለሁ። ከባድ ነው። 20 ምናምን አመት አስቡት። ቤተሰብ እንግዲህ ዛሬ ይሄንን ነገር ነው ላካፍላችሁ የመጣሁት። ተስፋ የቆረጣችሁ ሰዎች ነገ ቀን እንዳለ አትርሱ። እንደዚህ አይነትም ህይወት እያሳለፈ ሰው እንዳለ እንድታውቁ ነው። እጅግ ከልብ አድርጌ አመሰግናለሁ። ለብዙ ሰዎች እንዲደርስ ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። በያላችሁበት ሰላማችሁ ይብዛል።